ስታገባ እንዴት ነው የምታገባው? ነብዩ ሰለላሁ ዐለይሂ ወሰለም ገና ጠቆም ሲያደርጉ ማለት ነው እንዲህ አገባው እኮ አሉ። ከዛ በኋላ ምን አለ እንዲህ ባገባህ አሉ። ከዛ በኋላ ቱላዒቡካ ወቱላዒቡሃ ምታጫውትህ ምታጫውታት ነው የሚሆነው። ወጠብሻ ጎረምሳ ጭጭስ ያለች አሮጊት አግብቶ ይሄዳል እንዴ? አይሄድም። ድክምክም ያለ ደግሞ ሳዱላ መሯሯጡ ድስኬት ደረቱን ብላ ትጥለዋለች። አይሆንም። እሱም የሚሆነው ምንድነው? የምታገባት ሆነ የምታሯሩጣት የምታሯሩጥህ ማለት ነው። መገን ሽማግሌዎች ከጀሉ መልሰው እንደማንም እንዲህ ብሎ ነገረን። እህሳ ተሟሟቁ ነው እኮ ያለው። እንደ እንስሳ ዝም ብለ ጉብ የለም፣ እንደ ዶሮ የለም። ተሟሟቁ ይሄ ነው። ተሟሟቁ ራሱ ቁም ነገር አለው። እዚህ ቦታ ላይ ከታድርጉት የገባው ገብቶት እንደማንም ታንተ ጋር እንድትስተካከል በእንዲህ መልኩ መሆን አለበት። ስለዚህ እዛ ደረጃ ይሄን የተናገረው እስልምና ነው። ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አያችሁ፣ የምታቀርበውን ምግብ ጨው በዛበት እንት አትበል፣ ብትጣሉ ፊቷን አትምታ። ቸብ ጀብ ግን አለ አሉ። ቸብ ቸብ አለ። ለምሴቶቹ ራሱ እዳ የማይመታ የተውት ይባላል አሉ። አያችሁ፣ እንዲህ ነው። አንዱ አገባ አሉ። አገባና ደረሳ ነው አገባ። ታገባ በኋላ ለካስ እሱ ልምዱም የለውም አባባሌ ተዚህ በፊት አላገባም ነው፣ ሌላ ነገር አይደለም። ኪታቡ የሚናገረው ልምድ ነው። ተዚህ በፊት አላገባም። ተዛ በኋላ ኪታቡንም ይሄንን ባብ አላወቀም፣ አልሞጠለም። ተዛ በኋላ ዳሩት አለ። እሱ ጥግ እዛ ሄዶ ፈርቷል አሉ፣ እንደው ኩርምት። ተዛ በኋላ እሷ ደግሞ ቸኩላለች አሉ። ጠጋ ትላለች እሷ። ጠጋ ስትል ምን ሆነሃል ትለዋለች እሷ። ምን ሆነሃል ስትለው እንደው እኮ በጣም ተማክበሬ የተነሳ ሀያ ይዞኝ ነው አለ። እዲያ እንግዳ የሚያከብርማ ብድግ ብሎ ይቀበላል እንጂ እንዲተኛል እንዴ አለችው። እንደማንም ማለት ነው ልል የፈለኩት እስልምና ጡንቻ ይኑርህ። አየህ፣ እሷ ስትመጣ አፈፍ አድርገህ አንሳት፣ አሯሩጣት። እንዲህ እኔ ይሄን ነገር ለምንድነው የምናገረው? ለምንድነው የምናገረው መሰላችሁ? ወላሂ ብዙ ጊዜ አቡ ያሲር እንደውችን ቦታ እንዴት ነው ይለኛል። ችግር ስላለበት ነው። ወጣቱ እስልምና ውስጥ ፍቅር የለም ስለሚል እኮ ነው። እስልምና ውስጥ ፍቅር የለም። እስልምና እኮ የሚያስተምረው ዘላቂ ፍቅር እኮ ነው። 50-40 ዓመት የሚሄድ ፍቅር ነው እስልምና የሚያስተምርህ። ያማ የዌስቱ ዓለም